እናንተ አንድ ነገር ግን እንድታውቁት የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄን የምትፈጽሙ ይሄንን ከአውሬ በታች የሆነን ስነ ምግባር የምትፈጽሙ አንድ ነገር ልንገራችሁ፣ አስረግጬ የምነግራችሁ አብሯችሁ ለበላው፣ አብሯችሁ ለኖረው፣ አብሯችሁ የእናንተን ባህል አብሯችሁ ለሚፈጽመው፣ የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑም። ለራሳችሁ ሰው ያልሆናችሁ ለማንም አትሆኑም። ይሄንን ወቁ። እንኳን አይደለም አገርን ማስተዳደር እንችላለን፣ በኢኳሊቲ ሰውን እንመራለን፣ እንዲህ እናረጋለን የምትሉት ማለት ነው። መጀመሪያ ራሳችሁ ክልል ላይ ላለው ለራሳችሁ ህዝብ ቆማችሁ ጀግና ሆናችሁ ሰርታችሁ እኩልነትን አስንፋችሁ ከዛ በኋላ ትጮሃላችሁ። ፖለቲካ ለመስራት ራሱ አእምሯችሁን አሰሩት። ለፖለቲካ ለመስራት ህዝብን በክልላችሁ ላይ ላለው ያላዘናችሁ ያራራችሁ ሰው ለቤተሰቡ ሳያዝን ለሌላ ያስናል እንዴ? የማይመስል ነገር የትግራዋይ ነው። ታዲያኛ የማን ነው አለን? ትግራይ ናቸው እኮ እነዚህ እህቶቻችን ወንድሞቻችን። ሙስሊም ብቻ ስለሆኑ ነው ትግራይ አይደሉም እንዴ? እዛ አይደሉም እንዴ የተወለዱት? ከናንተ ጋር እኩል በርዝ የተደረጉት እዛው ሀገር ላይ አይደሉም? ለዛ ሀገር ደማቸውን ሲያፈሱ አልነበሩ? ከናንተ ጋር ሲተገሉ አልነበሩ? ዛሬ ላይ ምን ነው ከአውሬ በታች ሆናችሁ እነሱን ጆሮ ዳባ ብላችሁ መጥቀጥቀጥ ጀመራችሁ? ለእናንተ ፖለቲካ መነገጃ ሙስሊም ማገዶ ይሆናል። ሙስሊምን ትጨፈጭፋላችሁ። ኢትዮጵያ ላይ ያለ ሙስሊም ቁጭ ብሎ አይመለከትም፣ ግን ለህዝቡ ሰላም ይጨነቃል፣ ለተቸገረው ህዝብ ያስባል። የሙስሊም አስተማሪዎች ሰላምን ነው የሚሰብኩት፣ መተዛዘንን፣ መከባበርን፣ ጎረቤቱን ማብላትን፣ ለጎረቤቱ መልካም መሆንን ነው የሚያዙት። ቆሞ የሃይማኖት አባት የሆነ ተነስና በለው እንዲህ እያላችሁ ትናገራላችሁ። ይሄን ለምትሉት ነው። ሌላውን ህዝብ እየተናገርኩ አይደለም። ሰላማዊ ህዝብ ሙስሊምና የሌላ እምነት ተከታይ ተከባብረው የሚኖሩ ብዙ ክልሎች እንዳሉ አውቃለሁ፣ አሁንም አሉ። ይሄንን ግን ለመፈንቀልና ህዝብን ከህዝብ ለማባላት የሚሰሩትን ሰዎች ነው እየተናገርኩ ያለሁት። እዚህ ውስጥ ካላችሁበት እናንተን ነው እየተናገርኩ ያለሁት። ይሄንን ለምትሰሩት ተንኮል፣ ለግል ሆዳችሁ፣ ለግል ወንበራችሁ፣ ለግል ፖለቲካችሁ ምስኪኑን ህዝብ ቢራብ የትግራይ ህዝብ አልተራበም እንዴ? እናቶች ተሰቃይተው አላየንም እንዴ? እስቲ አስቡላቸው። ለነሱ ተጨነቁላቸው፣ ስሩ ለነሱ። ህዝብን ከህዝብ ማባላት፣ ከሃይማኖት ማባላት ይሄ ፖለቲካ የከሸፈበት ነው የተነገደበት። በፊት ሰራችሁ፣ አሁን ማንም በዚህ የሚገባ የለም። ሌላው ክልል ላይ ናችሁ። የፈለገ ቢሆን በእምነት ረብሻ ከተነሳ መቆም እንደማይችል ታውቃላችሁ። ማንም ሰው ደግሞ የሚጎዳ የለም። የሚጎዳው ምስኪኑ ህዝብ ነው። የሚጎዳው በልቶ ያልጠገበው ህዝብ ነው። ምክንያቱም ገንዘብ ያለው ሰው ይኖራል፣ የትም ሀገር ዞሮ ይኖራል። እዛ ሀገር ላይ ግን ያሉ ቀንና ሌሊትን ሰዓቴን እንዴት አሳለፍኩ፣ ልጆቼን እንዴት አስተማርኩ፣ ወጥቼ በሰላም ገባሁ እያለ የሚጨነቀውን ምስኪኑን ህዝብ ነው የምታስጨርሱት። ኮሜንት ላይ የምትጽፉት ጽሁፍ ኦርቶዶክሶችም ሁኑ እህቶቼ፣ ወንድሞቼ ሙስሊሞችም የምትጽፉት ጽሁፍ ንቁ። እነሱ ሙስሊሞች አገራችሁ እንደዚህ ሁኑ፣ ክርስቲያኖች እንደዚህ ሁኑ እያሉ ራሳቸው ይጻጻፋሉ ራሳቸው። ከዛ እናንተ ሙስሊም ይመስላችሁና ትሳደባላችሁ፣ ከዛ ክርስቲያን ይመስላችሁና ትሳደባላችሁ፣ እርስ በርሳችሁ ትያያዛላችሁ። ንቁ። አእምሮ ሰጥቶናል የሰማይ የምድር ባለቤት። ሁላችሁም እዚህ ውስጥ ያላችሁ ጭንቅላት አላችሁ፣ ማስተዋል ትችላላችሁ፣ ማየት ትችላላችሁ፣ ሮንግን ከራይት መለየት ትችላላችሁ። አንድ ሰው ለጀስቲስ ሲቆም ሙስሊም ስለሆነ አይደለም፣ ክርስቲያን ስለሆነ አይደለም፣ የትኛውም ነፍስ መጥፋት የለባትም። እዩ አማራ ክልል ላይ ስንት ህይወት ጠፍቷል። መመለስ ይቻላል። ቤተሰቦቻቸው ግን እየተቃጠሉ እያሉ እያለቀሱ እናቴን አፈቀችኝ አባቴ ወንድሜ እያሉ ነው ያሉት። ወለጋ ክልል ላይ ሂዱ፣ ሐቅን ይወዳል። ወለጋ ክልል ላይ ሂዱ፣ ስንቱ እያለቀሰ ነው ያለው። ስንቱ። አንድ ነገር ደግሞ ማወቅ ያለባችሁ የአንድ ቦታ ላይ የሚፈጠር ስህተትና የሚፈጠር ተንኮል ለብዙ ይተርፋል። ለማንም ፖለቲካ መነገጃ ህዝባችን መስዋዕት አይሆንም። ጅል አይደለም። ለማንም ፖለቲካ ሄዶ ወንበሩ ላይ ተቀምጦ ህዝቡን ቼክ ለማያረግ ማንም ሰው አይሞትም። ኢድን ረበል ዓለሚን ለዲናችን እንደምንሞት ስለምታውቁ በሃይማኖቱ ሙስሊሙም የሌላውም እምነት ተከታይ በእምነቱ ድርድር እንደሌለው ስለምታውቁ ምንም ነገር ንግድ አላዋጣችሁም። አሁን በዚህ በእምነት መጣችሁ። ከአውሬ በታች ባትሆኑ ኖሮ ይሄንን ነገር የፈጸማችሁ ከአውሬ በታች ባትሆኑ ኖሮ ሰው እየሰገደ ፈጣሪውን እያመለከ አርብ ቀን መሬት የለውም የሚሰግድበት፣ መስገጃ አልተሰጠው መስጊድ የሚሰግድበት፣ ሌሎች ሀገር ላይ ዓለም ላይ መስገጃ ተፈቅዶ እስልምና ላይ እንኳን ጥላቻ አለው የሚባለው ሀገር ላይ መስገጃ ተሰጥቶ መቃብር ቦታ ተሰጥቶ ተማሪዎች ሂጃባቸውን አድርገው እየተማሩ እናንተ ክልል ላይ ከለከላችሁ። ለምንድን? አሁን ይቺን ሰዓት ጠብቃችሁ ህዝቡን ለማባላት ስለምትፈልጉ ማለት ነው። ቆስቁሳችሁ በዛ ትሉ በዚህ ብትሉ አላዋጣችሁም። አሁን ግን ህዝቡን ለማባላት ቡነላህ
ربنا سبحانه وتعالى جل في علا ينتقم منهم. أخواني وأخواتي نبا دعواتكم. في إثيوبيا في منطقة اسمها أكسوم يوم الجمعة أخواني وأخواتي اجتمعوا حتى يصلوا، حجموا عليهم معاون الجيش، ضربون، حرقوا القرآن، رموا القرآن في المسجد اللي بيصلوا فيه مكان هم معجرين، لأنه منعون يبنوا المسجد في هاي المنطقة، ما في مسجد. حسبنا الله ونعم الوكيل فيهم. أخواني وأخواتي، البنات في منطقة هاي الأكسوم ممنوع يروحوا المدرسة، إذا يبون يروحوا المدرسة لازم يشيلوا الحجاب. المنطقة هاي المسلمين إذا من أهلهم توفى ما عندهم مكان يأخفروا فيه، مكان المقبرة ما عندهم، ما عطوهم. أتخيلوا هاي بيصير في أكسوم، منطقة أكسوم في إثيوبيا. الحين الإمام مضروب في المستشفى. ربنا سبحانه وتعالى قال: ولا تحسبن الله غافلا عما يعمل الظالمون. نعم، نباء دعواتكم. وصلنا آخر الزمان، واحد يدل في دينه بيكون أصعب شيء، بس ربنا سبحانه وتعالى يقوينا. اللي في كل مكان اللي مظلومين ربنا سبحانه وتعالى ينتقم مننا. اللهم آمين. They used to tell us we care about humanity, we care about equals, we bring justice. We used to hear this a lot. You know, it pains. In Ethiopia, in the city named Aksum, our brothers and sisters, Muslims, are suffering for a decade. They're still suffering because they are Muslims. On Friday, this Friday, they were gathered to pray. They don't have mosque because they are not allowed to build mosque in that city. Imagine. Just ask yourself and you judge. They don't have a place. If someone from the family died, they didn't give them a grave because they are Muslims. They say their body, it will not buried in our land, in our city. This is what they're doing. On Friday, this Friday, they jump on them. There are some soldiers. They got bits, our brothers and sisters, inside the masjid. The masjid they rented and they make it to be gathered on that place. They've been bleed, some of them in hospital. They throw the Quran. They burn the Quran. What you gonna say those kind of people, what they are doing? You know, equality start with respect one another. Whatever you believe, Almighty, He's the one He's gonna ask you. But you have to respect other religions. You teach your religions, but you should not be, tortures because they are Muslims or they are other religions. This is what they are doing. The people call them Tigrawai in Ethiopia, in the place called Aksum. Because for their own politics, they want to use the Muslims. We need justice. May Allah subhanahu wa ta'ala help our brothers and sisters in the world. They've been tortured. May Allah subhanahu wa ta'ala give them the strength. May Allah subhanahu wa ta'ala give them the victory. Ameen ya Rabbal Alameen. We need your prayers and your voices, our brothers and sisters in the world, which is you hear my message.